እንዴት $100 ልታገኙ እንደምትችሉ ላሳያችሁ። ይሄን በምትመለከቱት ቻናል ላይ ፖስት እንዳደረኩላችሁ ነው። እቺኛዋ ከታች የምታዩትን ሊንክ ትጫናታላችሁ። እሷን በመጫን ቀጥታ ወደ ብሮዘር ይወስዳችኋል። እዛ በመሄድ ዲፖዚት ታደርጋላችሁ ዋሌታችሁ ላይ። እዚህ ጋር መምጣት ዲፖዚት የሚለውን በመጫን ዲፖዚት ማድረግ ትችላላችሁ። ዘን ኦፕን ትሬዲንግ አካውንት የሚለውን ትጫናላችሁ። ከዛ በኋላ እዚህ ጋር ሱፒሪየር አካውንት ሳይሆን ወደ ቦነስ አካውንት ትጫናላችሁ። ከዛ በኋላ እዚህ ጋር እንደምትመለከቱት ቶፕ አፕ ቦነስ የሚለውን ሰሌክት ታደርጋላችሁ። ከዛ በኋላ እዚህ ጋር የምትጠቀሙበትን MT5 ኮን MT5 MT4 ኮን MT4 ታደርጋላችሁ። USD ፔሩን ሌቨሬጅ በምትጠቀሙት ልክ አድርጉት። ከዛ ኒክኔም ስጡት ይላል። ኤክስ እናደርገዋለን። ከዛ ፓስዋርድ እንሰጠዋለን ማለት ነው። እዚህ ጋር ማስቀምጥላችሁ ኮድ አለ። እሱን ታስገባላችሁ። ፔስት አድርጋችሁ እዚህ ጋር ታስቀምጣላችሁ። ከዛ ኮንፊርም ብላችሁ አድ ትሉታላችሁ። ይሄንን ኦፕን አካውንት ትሉታላችሁ ማለት ነው። በምትመለከቱት መልኩ አካውንታችሁ ይከፈታል። ከዛ በኋላ ይሄንን አምጥታችሁ ወደ እንትናችሁ መሄድ ነው ማለት ነው። ይሄንን ኮፒ በማድረግ ወደ MT5 እንሄዳለን ማለት ነው። ከዛ MT5 ላይ ሄደን ኮኔክት እሷን ከተጫንን በኋላ ከማይ ዋሌት ወደ ትሬዲንግ አካውንት ሰሙን ኤፌክት ብለን ወደ ሰየምነው ፕሪሚየም ቦነስ አካውንት ላይ የሚለው እሱን ሴሌክት እናደርግና አማውንቱን 3ኛ ትራንስፈር ፋንድ እንላለን ማለት ነው። ኮንፊርም ትራንስፈር እንላለን።